ሰላም ቤተሰብ እንደተለመደው ላይክ እያደረግን እንጀምራለን። ሌትስ ጎ። አርሰናል ዋንጫውን እንዳነሳ ሁሉም ሰው እያሰበ ነው፣ ግን ሁላችሁም ተረጋጉ። እኛ በርንሌዎች ይህንን ዋንጫ የመወሰን ሙሉ ስልጣን አለን። አንድም ቡድን 90 ደቂቃ ማቆም ከባድ ነገር አይደለም ሲል ካይል ወከር ተናግሯል። ይመቼ የኔ አባት፣ እሱን ነው እንፈልገው። እኛም ሰብስክራይብ አድርጋል ነው ረሳው እንዴ? አላልኳችሁም ጋይስ? አላልኳችሁም? የአውሮፓ ሻምፒየንስ ሊግ የፍጻሜ ጨዋታ ዳኛ ወይ ስፔናዊ ወይ ጀርመን ማነው ወይ ፖርቹጋላዊ መሆን የለበትም ስላችሁ ነበር። ሁላችሁም ስትቃወሙ ነበር። ፓሪስ ሴን ጀርሜን ከባየር ሙኒክ ጋር ያደረጉት ጨዋታ ላይ ማነው ጆ ፒኒሄሮ የተባለው ፖርቹጋላዊ ዳኛ የጆ ኔቬዝንም የኑኖ ሜንዴዝንም በሲክስ ያለፈበት መንገድ ትክክል አይደለም። አንድም ፖርቹጋላዊ ስለሆነ ነው። እንዴት ነው 4 ፖርቹጋላውያን 2 ብራዚላውያን ባሉበት ስብስብ ውስጥ እንዴት ነው ፖርቹጋል የምትመድቡት እዛ ጨዋታ ላይ ሚል ሐሳብ ሳነሳ ተቃውሞ የደረሰኝ። ለፍጻሜው መሆን የለበትም ፍርደ ገምድል ነገሮችን እንዳናይ። አርሰናል ቤትም ብዙ ስፔናውያን አሉ። ስለዚህ ስፔናውያንና ፖርቹጋላውያን ምንም ክለቦቹ ከፈረንሳይና ከእንግሊዝ ቢመረጡ መሆን የለበትም ስላችሁ ነበር። አሁን በይፋ ጀርመናዊ ዳኛ ተሹሟል፣ ዳንኤል ሲበርት። እንግዲህ ዩኤፋ ይፋ ባደረገው መሰረት በተለይ ግንቦት 22 ላይ እንደሚታወቀው በፓሪስ ሴን ጀርሜንና በአርሰናል መካከል የሚደረገው የአውሮፓ ሻምፒየንስ ሊግ የክለቦች ትልቅ የውድድር ምዕራፍ የፍጻሜ መርሃ ግብር ይህ ጀርመናዊ ዳኛ ይመራዋል ተብሏል። 42 ዓመት ላይ የሚገኘው ዳንኤል ሲበርት ይህ በዘንድሮ የውድድር ዘመን በዳኝነት የሚመራው 10ኛው የሻምፒየንስ ሊግ ጨዋታ ይሆናል። በተለይ ለየት የሚያደርገው ነገር ማለት ነው ዳንኤል ሲበርት ዘንድሮ አርሰናል በሩብ ፍጻሜም በግማሽ ፍጻሜ ያደረጉትንም ጨዋታ ዳኝቷል፣ ለፍጻሜም ይዳኛቸዋል። ይሄ ጉዳይ መነጋገር ይሆናል ማለት ነው። ቀደም ብዬ እንዳልኩት 42 ዓመት ላይ ነው የሚገኘው። እንደ አውሮፓውያን አቆጣጠር ከ2015 ጀምሮ ይፋ በሆነ መንገድ የዳኝነት ፈቃድን አግኝቶ ሲዳኝ የቆየ ዳኛ ነው ዳንኤል ሲበርት። ለዓለም ዋንጫ አልተጠራም። እኔ ገረመኝ ነገር እሱ ነው። ፌሊክስ ዝዋየር ነው የተመረጠው፣ ዳንኤል ሲበርት ሳይመረጥ ቀርቷል። ሲበርት ግን አርሰናል በሩብ ፍጻሜ ያልኳችሁ በስፖርቲንግ ሊዝበን አቅንቶ 1-0 ሆነ ጠባብ ውጤት ባሸነፈበት መርሃ ግብር ላይ አይ ቲንክ ሃቨርትዝ ያስቆጠራት ጎል እንትናት በተለይ ደርሶ መልስ አርሰናል ይህንን ውጤት አስጠብቀው ነው የወጡትና ያን ጨዋታ ሊዝበን ላይ የመራው እሱ ነበረ። ከዚ ውጭ ግማሽ ፍጻሜ ላይ ደግሞ አትሌቲኮ ማድሪድን በድምር ውጤት 2-1 ሲያሸንፉ አርሰናሎች በተለይ በሜዳቸው ኤምሬትስ ስቴዲየም በቡካዮ ሳካ ብቸኛ ጎል ይሄ የምታዩት ፎቶ በተነሳበት አጋጣሚ ማለት ነው ሲያሸንፉም ጨዋታውን በመሃል አርቢትርነት የመራው እሱ ነበር። ብዙ የዳኝነት ክፍተት አልነበረበትም በሁለቱም ጌሞች ላይ እና ፒኤስጂ ደግሞ ምን መራ ዘንድሮስ ፒኤስጂን የሚል ጥያቄ ካላችሁ በዚህ ወደ ዘመን ከአትሌቲኮ ቢልባኦ ጋር ያደረጉት የቅድመ ጥሎ ማለፍ በተለመደው መንገድ ይሄ ፓሪስ ሴን ጀርሜን በቃ ተኝቶ የሚነሳበት አይነት የውድድር ምዕራፍ ነው ሻምፒየንስ ሊግ እንደምታውቁት 8 ውስጥ ገብቶ ያጠናቅም ከዛ ተንጠልጥሎ ፕሌይኦፉ ይጮትና ከዛ ይገባል ማለት ነው በአቋራጭ ከዛ ራሱን ጥሎ ማለፍ ውስጥ ያገኛል። ከዛ በኋላ ግን ሌላ ክለብ ነው ከዛ በኋላ መልኩ ነው የሚቀይረው እና ከቢልባኦ ሜዳ ላይ 0-0 ነበር በሳን ማሜስ ላይ የተጠናቀቀው እና ያንን ጨዋታ የመራው እሱ ነበረ ፒኤስጂን ከአትሌቲኮ በፕሪ ኳሊፊኬሽን ጌም ማለት ነው እና ፒኤስጂ ዋንጫው ለተከታታይ 2ኛ ዓመት ለመውሰድ አርሰናል በታሪካቸው ለመጀመሪያ ጊዜ ይህንን ባለግዙፍ ጆሮ ዋንጫ ለማሳካት በሚያደርጉት ጥረት ላይ ይህ ዳኛ ተሰይሟል ማለት ነው። ሲበርት በዚህ ወር ዘመን ባከናወናቸው 9 የአውሮፓ ሻምፒየንስ ሊግ ጨዋታዎች 2 ቀይ ካርድ ብቻ ነው የመዘዘው፣ 1 ፍጹም ቅጣት ምት ሰጥቷል እና ጨዋታዎችን በጥንቃቄ ከሚዳኙ ዳኞች መካከል አንዱ ነው። ይሄ በዳኛ ጩኸት ማነው በደጋፊ ጩኸት ምናምን ኢንቲሚዴት አይደረገ አይሆንም ወይም ደግሞ ተጽዕኖ ውስጥ አይወድቅም የሚል መልካም ጎን እንዳለው ነው መረጃዎች የሚጠቁሙትና ምንም እንኳን ለአሜሪካ፣ ካናዳ፣ ሜክሲኮ ያለ ዋንጫ ላይ ባይመረጥም ዳንኤል ሲበርት ማለት ነው ይሄ የአውሮፓ ሻምፒየንስ ሊግ የፍጻሜ ጨዋታ ግን በአጠቃላይ በዳኝነት ዘመኑ ትልቁ መድረክ ላይ በተለይ በትልቅ መዝገብ ላይም እንዲቀመጥለት ያደርጓል ተብሎ ይገመታል ማለት ነው። ፓሪስ ሴን ጀርሜን ከአርሰናል ጀርመናዊ ዳኛ ይዳኛል። ጥሩ እግር ኳስ እናያለን ብዬ ገምታለሁ። ጥሩ ዳኝነት ማት ዘ ሴም ታይም ላይክ አድርጉ። እናንተ ምን በላችሁት ነው? ምን በላችሁት ነው? ኧረ ሰላም ነው ጀማው ኦፊሻሊ ሴዶ ፈርሟል። በጣም ነው ያደነኩት። እኔ የመደራደር አቅም ማለት ምን ማለት እንደሆነ ያየሁበት ነው። ምሬ ነው የምላችሁ። እኔ በጣም ነው የተመቸኝ ሴዶ። እንደውም በዚህ ውድድር ማለት ነው የማደጋፊ ነካርኩኝ የሴዶ ደጋፊ ነኝ። በጣም ተመችቶኛል። እነጌች ያስማሙበት መንገድ ምናምን ነገር በቃ ተመችቶኛል። ትልቅ ሚና ተወጥቷሉ ምናምን እነሱ እናመሰግናለን። ግን ሴዶ በቃ ዋጋ እዚህ ድረስ ነው ብለህ ተከራክረህ ዋጋ አስጨምረህ የሄድክበት መንገድ አስገርመኸኛል። ዲላችሁ ምን እንደሆነ አላውቅም፣ ግን አንተ ሚዲያውን ያንጫጫህበትን መንገድ ስለወደድኩልህ ብቻ ነው ይሄን ቪዲዮ የሰራው ሴዶዬ። እና ይመችሽ አባቴ፣ አንበሳ ነሽ፣ መደራደር ትችያለሽ ብለሽ ነው የመጣሁት። ይቅናሽ ደግሞ ውድድሩ። ፒስ። እዚህ ጋር ደግሞ የአመቱ ምርጥ ወጣት ተጫዋቾች እንመለከታለን ማለት ነው። ብዙ ሰዎች እዚህ ጋር ቼልሲ ልትወስዱ ትችላላችሁ ማለት ነው። እኔ ግን ፐርሰናሊ ለኒኮ ኦራይሊ ቢሰጠው በጣም ነው ደስ የሚለኝ። ለመሰላችሁ ኦራይሊ የመጀመሪያ ሲዝኑ ነው፣ ብሬክአውት ሲዝኑ ነው። በጣም የሚገርም ነበር እያሳለፈ የነበረው። ስፔሻሊ ሲቲ ባስፈለገው ሰዓት ላይ ከጃንዋሪ በኋላ ስቴፕ አፕ ያደረገው ኒኮ ኦራይሊ ነው፣ ምንም ጥያቄ የሌለው ማለት ነው። ትልልቅ ጨዋታዎች ላይ እያገባላቸው እኛን ኩክ አደረገን ምናምን ነገር ገብቷችኋል። ለዛ ክሬዲቱ መስጠት ፈልጋለሁ ማለት ቼልሲ
ኦፍ ኮርስ የመጀመሪያ ሲዝን ሆኖ ምናምን ነገር ግን ኦልሬዲ ራሱን ፕሩቭ ያደረገ ሰው ነው ማለት ነው። ምርጥ ወጣት ተጫዋች የፕሪሚየር ሊጉን ቢያሸንፍ ደስ የሚለኝ እኔ ኒኮ ኦራይሊ ነው ማለት ነው። ግን ሌላ በጣም ክሬዲት ሊሰጠው የሚገባ ሰው ክሩፒ ነው። ይሄ ልጅ እንዴት አባቱ ነው የሚችለው? ባክ ቱ ባክ ነው እኛ ላይ ያገባብን ማለት ነው። እኔ በርንማውዝን ባየሁት ቁጥር ክሩፒና ሰሜኒዮ ነበር የሚጮት። ሰሜኒዮ ጥሏቸው ሄደ፣ ግን ክሩፒ በጣም የሚገርም ሲዝን ነበር ያሳለፈው፣ ምንም ጥያቄ የሌለው ማለት ነው። ሌላኛው ሚኬል ካዮዴ ነው ማለት ነው። ይሄ ሰውዬ ደግሞ በእጅ ጎል ውስጥ ያገባል። የእጁ ወራ እንደዚህ አይቻልም እኮ ማን ምንድነው ኮርና ነው ምንድነው እኛ ላይ ማስጨንቀውናል ማለት ነው። ይሶይ ግን በእጅ ወረውራል፣ በእግሩ ይችላል። ማን በጣም ትልቅ ክሬዲት ሊሰጠው የሚገባ ሰው ነው ማለት ነው። ፈርናንዴዝ እንግዲህ ማለት ነው በዘንድሮ ሲዝን ላይ በጣም የሚገርመው የዌስትሃም ተጫዋች ፈርናንዴዝ ነው ማለት ነው። አሁን ክረምት ላይ መውጣቱ አይቀርም ምንም ጥያቄ የሌለው ማለት ነው። በ60 ሚሊዮን የሆነ ቲም ሊወስዶ ይችላል፣ ፒኤስጂ ሊወስዶ ይችላል እየተባለ ነው። ግን ፈርናንዴዝ በጣም የሚገርም ሲዝን ነው እያሳለፈ ያለው ማለት ነው። ሌላኛው አሌክስ ስኮት ነው። አሌክስ ስኮት በጣም የሚገርም ተጫዋች ማን በርንማውዝ ዘንድሮ ኩክ እያደረጉት ያሉት የነበረው በአሌክስ ስኮት በክሩፒና በሰሜኒዮ ነበር። ሰሜኒዮ ጥላቸው ሄዷል። ገብታችኋል። ግን ሁለቱ ራሱ በጣም ትልቅ ክሬዲት ሊሰጣቸው ይገባል። የኔ አመቱ ምርጡ ወጣት ተጫዋች ኒኮ ኦራይሊ ነው። የእናንተን አሳውቁኝ ማለት ነው። እንዴ አረ ሰብስክራይብ አድርጉ፣ ሰብስክራይብ። ሌላኛው ደግሞ የፕሪሚየር ሊጉ ምርጥ አሰልጣኝ እጩዎች ወጥቷል ማለት ነው። እዚህ ውስጥ ምንም ጥያቄ የሌለው አርቴታ ነው መውሰድ ያለበት። ምክንያቱም ካሉት አሰልጣኞች በሙሉ ብዙ ዊን ያለው አርቴታ ነው። 24 ጨዋታዎችን አሸንፏል። ገብቷቸዋል። ማይክል ካሪክ እንግዲህ ያው አፕሪሺየት መደረግ ያለበት ሰው ነው። ዩናይትድን ከተጣለበት ነው 3ኛ አምጥቶ የጨረሰው ማለት ነው ማይክል ካሪክ። ከዛ ደግሞ ኪት አንድሪው ምንም ጥያቄ የሌለው ማለት ነው 14 ጨዋታዎችን አሸንፏል። ሊወርዱ ነበር ብሬንትፎርዶች ማለት ነው። ይሄ ሰውዬ ከመጣ በኋላ በጣም የሳተ አመት ነው ያሳለፉት ማለት ነው። ሌላኛው አፕሪሺየት መደረግ ያለበት አሰልጣኝ ደግሞ ራዮላ ነው። ገብቷቸዋል። በጣም የሚገርም ሲዝን ማለት ነው። እግዚአብሔርን ምራች በርንማውዝ ነው በዘንድሮ ሲዝን ብዙ ጨዋታ ሳይሸነፍ የተጓዘው ቲም። አይገርማችሁ? በጣም የሚያስገርም ፋክት በርንማውዝ ነው በዘንድሮ ሲዝን አምቢትን ስትሪክ ያለው ማለት ነው። ጋርዲዮላን መናቅ የለብንም። ገብቷችኋል። የተጣለ ቲም ነበረ። ጋርዲዮላ አዲስ ቲም ነው የሰራው ምናምን ብዙ ተጫዋቾች አስፈርሟል። 23 ዊን ያለው ግን ከሚኬል አርቴታ አይበልጥም። 24 ዊን ያለው ምንም ጥያቄ የሌለው የዘንድሮ ምርጡ አሰልጣኝ መባል ያለበት ሚኬል አርቴታ ነው ማለት ነው። እናንተ የምትወስዱትን ማን ይሆናል ብላችሁ የምትገምቱትን ኮመንት ላይ አስቀምጡልኝ ማለት ነው። ሰዎች ዋንጫውን አርሰናል እንደበላው አድርገው እያወሩ ነው የሚገኙት። እግር ኳስ ደግሞ ትዊተር ላይ ቁጭ ብለን እንደምንጽፈውና እንደምናወራው አይደለም። አርሰናል ማሸነፍ የሚችለው የሚፈራውን ቲም ብቻ ነው። ያንን ደግሞ እኛ በርንሌዎች አናደርገውም፣ መቼም አርሰናልን አንፈራም ሲል ተናግሯል ካይ ዎከር። እናንተ የሲቲ ደጋፊዎች ተስፋ ቆርጣችኋል ወይስ አሁንም እንደ ካይ ዎከር ተስፋ አላችሁ? አሉላ ጭር ሲል ይደብረኛል፣ ጥሬው ኮላው ታደርጋኛለች። ጎስት ነው ምናምን የምትባለው ቲክቶከር ሪንግ ውስጥ የምትፈልገኝ ከሆነ ለጌች ስዊት ቦክስም ነግሬዋለሁ። ኪሎን ቀንስ፣ ግሪን ቲ ጠጣ። ከዛ ይኸው ፈረሱም ሜዳውም አለ። ማን ብራንድ እንደሆነ እንለያለን። አባቢ ሪንግ ውስጥ እንግባ። እኔ እግር ኳሳዊ ጥያቄ ስጠይቅ ሪንግ ውስጥ እንግባልሽ ችግር የለውም። ቢኬርፉል ወች ዊሽ ፎር። 3 ጥያቄ ግን አለኝ። አንደኛ ክሳ ምናምን ነገር ያልከው ነገር ማለት ምን ላድርግልህ አባቴ? ከአንድ ግሬ ውጪ ሌላው እንዳለ ይጥፋ። አንድ ግሬ ነው የምታክለው እኮ እስቴኪን የምታክሰው ኪሎ ምናምን ፍታው። ተረዳኝ አይደል? ሁለተኛ ነገር ደግሞ ይሄ ድራማ ምናምን ፋይት ምናምን ነገር ይሆናል ብለን እንዳትጠብቅ። ተፈራርመን ልክ እንደ ሴዶና እንደ ጆኒ ጁጁትሱማ ምንም አይነት ኃላፊነት እንደማልወስድ እነግርሃለሁ በግልጽ ማለት። ጌች ምናምን ነገር ህዝቡን አዝናናው ምናምን አልሰማህም አባቴ። ሶስተኛ ነገር ደግሞ ማለት ነው ፋይቱን በአካል ጠይቀኝ። አንዴ ጀስት የምትገባበት ነገር ውስጥ እንድታክ ስለምፈልግ ነው። በአካል አግኝተኸኝ ፋይት ማድረግ እፈልጋለሁ ካንተ ጋር በለኝ፣ አይኔን እያየኸኝ ማለት ተረዳኝ አይደል? ጭር ሲል ይደብርሻል አባቴ። እኔ አንቺን ለማዝናናት ገንዘብ በህዝቡ ጋር ተዝናንተ ገንዘብ ማግኘት ከፈለግሽ ህይወትሽን ቀብድ አስይዘሽ መሆን አለበት። እንዲቀልድ ምናምን ነገር የለም። ተረዳሽኝ አይደል? እንደ ወንድ ምናምን ከፈለግሽኝ ችግር የለውም። ፌስ ቱ ፌስ ጠይቅኝ፣ በአካል ጠይቀኝ። ፋይት ማድረግ እፈልጋለሁ ብለህ ስልክ ያለ አይደል? ደውልኝና ያለበት መጥቼ ትጠይቀኛለህ፣ በአካል ትጠይቀኛለህ። ያራድዬ ልጅ ሲቲ ጭራሽ ቅጥረኛ ቀጥሮ እኛን ማስፈራራት ይጀምር ጀመር። ቅጥረኛ ቀጥሮ ይሄ በቃ ብር የት እንደሚዘሩት አቁም። ይሄማ ጭራሽ ልጃቸው እኮ ነው ጀማው። ምን አለ መሰላችሁ ገና ከመጫወታችን ስንቀን እየቀረ እመኑኝ እኛ ለአርሰናል ፈተና ነው የምንሆንበት። 90 ደቂቃ አንድን ቡድን ማስቆም አይከብድም። ይከብድ መስሎ እንዳይታያችሁ። ሲቲንም ከዚህ ቀደም ሞክረነዋል። 1 ጎል ብቻ አስተናግደን ነው ተሸንፈን የወጣ ነው። እና አርሰናል ሆዬ ልናስቆመው እንችላለን። ቀለል አድርገው እነሱ ሊመለከቱት ይችል ይሆናል፣ ግን እኛ 90 ደቂቃችንን ወጥረን ነው የምንዘልቀዋል። ስንት ነው የከፈሉ ወከል? እኛ እንክፈል። የምሬን ነው የምላችሁ ጀማው ጎፍ እንደሚያዘጋጅተን እንክፈለው። ከሱም በላይ እንዴትም ብለን ከፍለ ነው ይሄ ዲዞር እናድርግ። አንተ ምን አይነት እጥ የሆነ ሰው ነው በእናታችሁ? እስቲ እንደው ታስቆመን እንደሆነ ያለን እኔ
አርቴታም ፕሬስ ኮንፈረንስ ላይ ሲናገር ከአውሮፓ ሻምፒዮንስ ሊጉ ባልተናነሰ መልኩ ያበደ ድባብ እንድትፈጥሩ ደጋፊዎች ይጠበቃል ሲል ተናግሯል። ጀምአው ይህን ሰውዬ እዛ ሜዳ ውስጥ ከተን እንደው ማርጀቱን እንዲያቅ ማድረግ መቻል አለብን። ካልሆነ አይሆን።